ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ እውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት ባልነበር ያም ቢተባበር የት ይደረስ ነበር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በሥራ ነበረ አገርን መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሎን ነበር የተፈጥሮን ጸጋ በዚች መሬት በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ይደርስብን ነበር ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ጭሎ ገበሬ ማህበር ሳልጅና ጭሎ ገበሬ ማህበር ነው የነበረብን ችግር ብዙ ችግር ነበረን እሷ ግሬራ ሰፍታ እሷ ሰውጠሪያ ሰፍታ እኔ እንጨት ሽጬ ነው የምንኖር የነበረ አሁን ደግሞ ከፍ ያርጋችሁ የተሰማኝ ደስታ ደስ ብሎኛል ደስታ ይስጣችሁ ሀገሩን አማን ያድርገው አማን ውላችሁ ግቡ እናቴ ክፉ እንቅፋት አይንካችሁ እናቶች ለድሃ ያላችሁትን አክሉ ይርዳችሁ እሺ መጀመሪያ የሚያድሱ ትባላለች ምትኖር ሳልጅና ጭሎ ገበሬ ማህበር ነው ገበሬ ማህበር ነው ምትኖር ግሬራ ሰፍታ ስፌት ሰፍታ ቁንዳላ ሰርታ የምትኖር ችግረኛ ልጅ ናት መስማትም አትቻል መስመልስም አትችልም አሁን ደግሞ ዙራ ተመልሳ ገድፋን እኔም ገድፋት ያለም ያለችውን ተውለት ይያረኩ እኔም ቀን ሰራተኛ ናት እሷም የቀን ሰራተኛ ነኝ እኔ ቤት ቢኖረኝም የሷ ነው ዙራ ተመልሶ ያቺው ምሰራውንን ሀፍተጅ ያረገች እነዚህን ሁለት እጁ ልጆች ያሳድጋለች ቃጠለባት መጣች ተን ያስጠጋዋት ወንድሟን አስወጥቼ ተዚህ ያስጠጋዋት ሲሰራማ ደስ አለን አከራይ ቤት ወጣች ተሰው ቤት ወጣች ተመወቀስ ዳነች ቤቱ ለምለም ያርጋችሁ የሄዳችሁበት የቆማችሁበት ለምለም ሁኑ ስሜ ወይዘሮ ተዋብቻ አስረስባላለሁ የምስራቅ ደንቢያ ሴቶች ህፃናት ማህበራዊ ጉዳይ ጽፈት ቤት ኃላፊ ነኝ ያው በዚህ አመት እየሰራናቸው ካሉ ተግባራት በተለይ ከክረምቱ ጋር ተሳስሮ የሚሰሩ በሲሲ ወይም ማህበረሰብ አቀፍ ድጋፍና እንክብካቤ በርካታ ሀብት ሰብስበናል ይሄን የሰበሰብነውን ሀብት በተለይ ደግሞ በርካታ ተጋላጭ ማህበረሰብ ቢኖርና ሁሉንም አድርስ ባናደርግ ግን ደግሞ በከፋ ችግር ውስጥ ያሉ ወገኖቻችን ድጋፍ ለማድረግ በበጀት
ለይተናል ማለት ነው። ከዚህ አኳያ ቤት ለመስራት ያዝንላቸው በአዲስ እናቶች 4 እናቶችን አካል ጉዳተኞችን የጤና ችግር ያለባቸውን ያዝንበት ሁኔታ ነው ያለ። እነዚህን 4 እናቶች በተቻለ መጠን በክራይ ቤትም ከሰው ተጠግተም ያሉትን ራሳቸውን ችለው እንዲሄዱ ለማድረግ እየሰራን ያለንበት ሁኔታ ነው ያለ። ዛሬ እንዲህ የምታዩትም የጀመርነው የአንዲት አካል ጉዳተኛ መስማት መናገር ማትችል እናት ነው እየሰራን ያለና አጠቃላይ ለ4 እናቶች ቤት ለመስራት 65 ዚንጎ ቆርቆሮ ገዝተናል። 65 ዚንጎ በገንዘብ ሲተመን ወደ 51675 ብር ወጭ አድርገናል። ቢስማር ለ4ቱም እናቶች የሚሰራ ወደ 12 ካርቶን ገዝተናል። እያንዳንዱ ካርቶን 3 ኪሎ ነው የሚይዘው። 12 ስናባዛ ያው ኪሎውን ስለምናገኘው ወደ 11760 ብር ወጭ አድርገን እየሰራን ነው ያለ። በዚህ ከ200 በላይ ሰዎችን አሳትፈን ለመስራት የጀመርንበት ተግባር እንዳለ ግልጽ ነው። እዚህ ጋር ተያይዞ በተለይ የሰው ኃይላችን የምንጠቀም ወቅቱ የበጎ ፈቃድ ተግባር ስለሆነ በጀት የሚጠይቁትን ነገሮች ቁሳቁሶች በበጀት ስናቀር በሰው ኃይል ደግሞ ከበጎ አድራጎት ጋር በመሆን የአካባቢው ማህበረሰብ የኛን የጸጥታ መዋቅር በማሳተፍ ሁሉንም አጋር አካላት አሳታፊ በሆነ መልኩ እንዲህ ባማረ በበጎ ፍቃድ ትብብር እየተሰራ ያለበት ሁኔታ ነው ያለ ማለት ነው። እሺ፣ ሀብቴ ብርሌ እባላለሁ። የምስራቅ ደንቢያ ወረዳ ዋና አስተዳዳሪ ነኝ። በተለይ በዚህ ዓመት አንጻራዊ ሰላም አግኝተን ብዙ ስራዎችን ለማከናወን ጥረት እያደረግን ነው። ከነዚህ ውስጥ አንዱ የበጎ ፈቃድ አገልግሎት ነው። ክረምቱን ተከትሎ የምንሰራቸው ስራዎች ናቸው። እንደኛ እንደ ወረዳ በመጀመሪያ ደረጃ ስትሪንግ ኮሚቴ እና የቴክኒክ ኮሚቴውን ሰብስበን ምን መስራት እንዳለብን አቅደን የጋራ ኦሪንቴሽን ካደረግን በኋላ የንቅናቄ መድረክ ነው ማስጀመር ይሄድ ነው። ንቅናቄ መድረክ በደንብ በየቀበሌው 10 እና ከዛ በላይ ወጣቶች በበጎ አድራጎት እንዲሳተፉ አድርገናል። በውይይቱም ተግባብተናል። እዛው ላይም መዋጮ የጀመርንበት ስራ ነው ያለው ማለት ነው። እነዚህ ውስጥ እንግዲህ በበጎ ፈቃድ የሚሰሩ አንደኛውና መሰረታዊ ጉዳይ አቅመ ደካማ ለሆኑ ማህበረሰብ ክፍሎች መድረስ ነው። ስለዚህ ስናደርግ ምንድነው መጀመሪያ አቅመ ደካማ ሰዎች ወይም ደግሞ የሚያነሱት የሚጥሉት የቤት ችግር ያለባቸው፣ የአልባሳት ችግር ያለባቸው እና ሌሎች የማህበረሰብ ክፍሎች የት አሉ፣ እነማን ናቸው፣ የቸገራቸው ነገር ምንድነው በሚል ለይተናል። ይሄን ለማቀናጀት የሞከርነው በሲሲ ደረጃ የሰበሰብነው ሀብት አለ በወረዳ በራሳችን አቅም። ይሄንን ከበጎ አድራጎት ጋር በማቀናጀት አመራሩ፣ የመንግስት ሰራተኛውና ሌላው ማህበረሰብ መዋጮ እያዋጣ ያው እንደምታዩት ትናንት ነው የንቅናቄ መድረኩን ያስኬድ ነው። ዛሬ ደግሞ በተግባር ጨሎ ሳልጅገባ በሚባለው ቀበሌ ወጥተን ሚሚ አዲሱ ምትባል ሴትዮ አቅመ ደካማ መስማት የተሳናት ከዚህ በፊት ከቤተሰብ ተጠልላ የምትኖር 2 ልጆች አሏት፣ ግን ተጠልላ ነው የምትኖረው። ራሷን ችላ ቤት መስራትም አትችልም፣ ኑሮ ለመግፋትም የተቸገረች ሴትዮ ናት። ስለዚህ በዛሬው ዕለት በዚህ በጎ ፈቃድ አገልግሎት በማስተባበርና በሲሲ በተሰበሰበ ሀብት ይህን የመሰለ ቤት እንግዲህ አመራሩ የተሳተፈበት ሌላ ሳይሆን ጉልበት እውቀት ሆኖ ገንዘብ ሆኖ አመራሩ ተሳትፎ የገነባ ነው ቤት ነው ማለት ነው። ስለዚህ ጀመር ነው እንጂ አልጨረስነውም። ነገ በኋላ ይቀጥላል። በሁሉም ቀበሌዎች ለመድረስ ጥረት እያደረግን ነው። በራሱ የህሊና እርካታ የሚሰጥ ሰብአዊነትን የሚያረጋግጥ ተግባር ስለሆነ ደስ ብሎ ነው የሰራ ነው እውነት ለመናገር ማለት እና እሱ ብቻ አይደለም። የአቅመ ደካማ መሬት ታረሳለ፣ ነገ አረም እናርማለን፣ እናጭዳለን። በህብረት ትምህርት ቤቶችን በመጠገን በማጽዳት ወንበሮችን በመጠገን ስራዎችን እንሰራለን። ለሌላቸውም አሁን በርካታ አልባሳት ሰብስበናል። በአልባሳት ለመደገፍ ሁሉም ሴክተር ሙያተኛ ሌላውም አካል እየሰበሰበ ያለበት ሁኔታ አለ። በዚህ ደረጃ በዚህ ዓመት በተለይ በጣም በንቅናቄ እየተሰራ ያለበትና ደስ ብሎን እያደረግን ያለ ነው። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት
የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት ባልነበር ያም ቢተባበር የት ይደረስ ነበር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገርን መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሎን ነበር የተፈጥሮን ጸጋ በዚች በለም መሬት በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ይደርስብን ነበር ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት ባልነበር ያም ቢተባበር የት ይደረስ ነበር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢተማመን በሙያው በእውቀቱ ስራ ባህል ቢሆን ለጀግንነቱ ቢጥር ቢፎካከር በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና እኛው ብንስማማ እኛው ብንፋቀር የለፋ ቢወደስ የሰራ ቢከበር ማን ኧረ ማን ይደርስብን ነበር ስንቀሳቀስ ነበር አሁን አቅማቸው መንግስት አውሎ አግባ ሀገርን ሰላም ያርግልና ግን ደግሞ ሀሳባችሁ ወደ ላይ ሁኔታ ሀገር ሰላም ነው ለብቼ ለመሆን ልታበቁኝ ናችሁ ተስፋ ሀገር ነው የነበርኩ ተባል ሀገር ነው የነበርኩ አሁን እንዲህ ያልኩና አክሮ ደስ ይበላችሁ ደስ አለኝ ጌታ ጃከራ እናንተም ጤናችሁ ይስጣችሁ ወረደው ሀገር ሰላም ነው እናንተም ይስጣችሁ ዳኛው እባላለሁ የምስራቅ ደንቢያ ወጣትና ስፖርት ጽሕፈት ቤት ኃላፊ ነኝ ይህ ከጀርባዬ የምታዩት የማህበራዊ ክላስተር በዞን ደረጃ ከ75,000 ብር ያላነሰ ሀብት ልኮልን እያሰራ ነው የሚገኝ ይህን ወጪ ሙሉ በሙሉ የተጠቀመ ቤት ነው በርካታ የበጎ አድራጎት እንቅስቃሴዎችን እያደረግን እንገኛለን በተለይ የደሃ ቤት ያጡ ማህበረሰቦችን በመለየት በርካታ ቤቶችን ሰርተናል ከዚህ በፊትም የተለያዩ ቀበሌዎች ላይ የተለያዩ ነዳያን ባሉበት ቤቶችን ሰርተናል የሲሲ ሀብት
በማስተባበር በርካታ የሆኑ እህሎችን በማሰባሰብ ለግለሰቦች እንዲደርስ አድርገናል። የትምህርት ቁሳቁስን ከ200 በላይ ደርዘን በማሰባሰብ አልባሳትን በጣም በርካታ አልባሳትን በማሰባሰብ በቀጣይ ለነዳያን በሙሉ በማከፋፈል ከበርካታ ችግሮች የዳህዳህን ለማውጣት ከፍተኛ አቀዳቀደን እየተንቀሳቀስን የምንገኝ መሆኑ ሀብቴ ብርሌ እባላለሁ። የምስራቅ ደንቢያ ወረዳ ዋና አስተዳዳሪ ነኝ። ክረምት ከገባ ጊዜ ጀምሮ የበጎ ፈቃድ አገልግሎት ተግባራቶችን በሰፊው እያከናወንን እንገኛለን። ከዚህ ተግባራት ውስጥ አንዱ አቅመ ደካሞችን በመለየት የጎደላቸውን ነገር ምን እንደሆነ መሙላት ነው በኃላፊነት እየተወጣን ያለው። ፓርቲያችንም መንግስታችንም ሰው ተኮር እንቅስቃሴ እያደረገ ነው ያለው። በተለይ ዝቅተኛ ተማሪዎችን እያየን ሁኔታ አለ። በቅርቡ ወደ 260 የሚሆን እህል ድጋፍ ለምግብ ፍጆታ የሚውል ድጋፍ አድርገናል። ጭሎ አካባቢ አንድ እናት መስማት እናት አቅመ ደካማ ከፍታ ምትኖር የሷን ቤት ገምተናል። በዛሬው ዕለት ደግሞ የናንዬ የለባት ቤት በገበባ ደንቦስዬ አካባቢ ተገኝተን እየሰራን ያለ ነው። የሀብት ምንጩ እጅግ በጣም ምስጋና የሚገባቸው የዞን መምሪያ ማህበራዊ ክላስተሮች ከ75 ሺህ ብር በላይ ድጋፍ አድርገውልን ነው እሱን እየሰራን ያለው። እኛ ደግሞ ሰዎችን መለየትና ጉልበታችን እንደምታዩት ጸጥታ መዋቅሩ የወረዳ አመራሩ በርብርብ ነው የሰራ ነው ማለት ነው። በዚህ ድረስ ዝም ብሎ ነክቶ መመለስ ሳይሆን እስከ መጨረሻው ድረስ ገምተን ነው እያስረከብን ያለው ማለት ነው እና በጣም ከፍተኛ የህሊና እርካታ መንፈሳዊ ቅናት የሚያሳድር ተግባር እየፈጸምን ነው። እንቅስቃሴያችን አሁንም አላቆመም። የትምህርት ቁሳቁስ አልባሳት ለሌላቸው ገንዘብ አሁንም ሰብስበናል። ነገ ከነገ በኋላ ደግሞ ተዛውረን እንደዚሁ አቅመ ደካማ እናቶቻችን እያፈላለግን የምንሰራበት ሂደት ነው ያለው። ተግባሩ የሚቀጥል ነው። ወጣቱ፣ የመንግስት ሰራተኛው፣ የጸጥታ መዋቅራችን፣ ህዝቡ በርብር በተለያየ መልኩ እየሰራ ነው ያለው። ዞናችንን በልዩ ትኩረት እየደገፈን በሀሳብ በገንዘብ እየደገፈን ትኩረት ሰጠን እንዲሰራ እያደረገን ያለውና በጣም እናመሰግናለን። ስራው ይቀጥላል፣ ይቆም አይደለም። በጋም ተክረምትን መሰራት ያለበት መለመድ ያለበት መደጋገፍ መተባበር ባህላችን አድርገን መቀጠል ያለበት ተግባር ነው። ሌላው ማህበረሰብ በዚህ ልክ በየቀበሌ እየተባበረ አንድ ካለ ስራውን እንዲሰራ እንዲያጠናክር ማሳሰብ ነው የምወደው። አመሰግናለሁ። አህል ቢሆን ለጀግንነቱ ቢጥር ቢፎካከር በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና። እኛው ብንስማማ እኛው ብንፋቀር የለፋ ቢወደስ የሰራ ቢከበር ማን ኧረ ማን ይደርስ ነበር ቢቻቻል ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢፋቀር ቢረዳዳ ሁሉም በአንድነት ቢታገር ቢበረታ ቢጥር በአንድነት ያም ቢተባበር ድህነት ባለበር ያም ቢተባበር እርዛት ባለበር ያም ቢተባበር የት ይደረስ ነበር። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ቢጥር የት ይደረስ ነበር። ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው በሰው ባይገባ ባያጋጨው ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር። ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ
ነበር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገር መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሎን ነበር የተፈጥሮን ጸጋ በዚች ከመሬ በዚች በለም ምድር እዚህ ጣቢያ ላይ ነው ለእናት ሀገሩን የተሰዋ እያየሁ ጓደኞቹ ማለት ያለው ሰው ለኔ ብዙ አድራጎት አድርጎልኛል። ያው መንታ ተሰርቼበት መውለዴ ቋረችን ጋስተላውን እዚህ ያለውን ጣቢያ በሙሉ ላመሰግን እችላለሁ። ያው ለአሁን ለችግሬ ሁሉ ደርሰውልኛል። ተመስገን። ያው እንዲያግዙ ልጆች በእግራቸው እስኪሄዱ ትንሽ እኔም ወራሴን ችግር ፈራለሁ። ቁስሌም ደስተኛ ነኝ። ክፉዬን ካጡ ያለውን ህዝብ አመሰግናለሁ። በቃ ይደረጋል ፖሊስ ጣቢያ አወረደውም ያለ ከተማ አመሰግናለሁ። ሆነን ከክረምቱ በጎ አድራጎት ስራችን ጋር ተያይዞ ምን እናድርግ ማንን እንርዳ ብለን ቁጭ ብለን በጽህፈት ቤት ደረጃ ተነጋግረን ሁሉም አባል እና አመራር የሆነው ወይ መኮንኑ 7700 ብር እንዲያወጣ ከደሞዙ ማዕከለኛ ወይም ነባር ምንለው አባልና አመራር ደግሞ ከመኮንን በታች የሆነው 5500 ብር እንዲያወጣ ከዛ በታች ደግሞ አዲስ የመጡ ወይም ቅርብ ጊዜ የመጡ አባሎቻችን ደግሞ 250 ብር እንዲያወጡ በድምሩ 16750 ብር ከተቋማችንና ከሰብስበን ከአባላቱና ከመኮንኑ ኪስ ሰብስበን እዚህ በፊት ይህን ጣቢያ አላስደፍርም ብሎ ሲዋጋ ለተሰዋው ጓዳችን ያው መንታ ህፃን ነው ያሏት አጋጣሚ እሱ ከሞተ በኋላ መንታ ናቸው። ከዚህ በፊትም የተለያዩ ድጋፎች በየወሩ ለማድረግ ሞክረናል። አሁን ደግሞ ከክረምቱ ጋር ተያይዞ ምን እናደርግላት ብለን ሁሉ አባል ባለበት ተነጋግረን ይሄንን 40 ኪሎ ጆላ 40 ኪሎ ዳጉሳ 40 ኪሎ በቆሎ 15 ኪሎ መኮረኒ 10 ኪሎ ፓስታ እና የተለያዩ የህፃኖች የገላና የልብስ በፈሳሽና በጠጣር የገላና የልብስ የጽዳት መጠበቂያ የሚሆኑ ማቴሪያሎችን ገዝተን ነው ለሷን ያበረከት ነው። ከዚያ ጎን ለጎን ደግሞ ህዝባዊ ፖሊስ ከህዝብ የወጣ የህዝብ ስራ የሚሰራ ከዛኛው ጎን ለጎን ከጸጥታው ጎን ለጎንስ ወላጅ አልባ የሆኑ ህፃኖች ሊኖሩ ይችላሉ። አቅመ ደካማ የሆኑ ደብተር መግዛት የማይችሉ እስክሪብቶ መግዛት የማይችሉ ተማሪዎች ሊኖሩ ይችላሉና መስከረም ላይ ትምህርት ሲጀምሩ በፖሊስ ጽህፈት ቤት ውስጥ ምን እናደርግላቸው ብለን ተነጋግረን ከግለሰቦች ከዚህ በተሰበሰበ ብርና ከግለሰቦች ወይም ከኛ መኮንኖች ከኢንስፔክተር ታደሰ ከኢንስፔክተር ብርሃኑና ከኢንስፔክተር ጥላሁን በተሰበሰበ ኢንስፔክተር ብርሃኑ 3 ደርዘን ኢንስፔክተር ታደሰ 2 ደርዘን ኢንስፔክተር ጥላሁን 1 ደርዘን እና ደግሞ ከዛ ከአባላቱ ከተሰበሰበው ገንዘብ ቀንሰን 16 ደርዘን በድምሩ 22 ደርዘን ደብተሮችን ገዝተን ለትምህርት ጽህፈት ቤት አስረክበናል ማለት ነው። ከዚህም በተጨማሪ ያው ይሄንን በአይነት ለልጅቷ አስረክበናል። ይሄ ጊዜያዊ ነው። ቀጣይም በዚህ ምናግዛት ምንረዳት ልጆች ራሳቸውን እስኪችሉ የቻልነውን ያህል እንድናግዛት እና በዚሁ ለወረዳው አመራር ማስተላለፍ የምፈልገው ከኛ በተጨማሪ በሚገኝ ማንኛውም በጎ አድራጎት ስራ ወይም ደግሞ ተግባር እቺ ልጅ አብራ እንድትደገፍ 2 ህፃን ነው ያዘች። መኖሪያ ቤት የላትም። ያው ባሏም ተሰውቷል። በግዳጅ ነው እዚህ ፖሊስ ጣቢያ ላይ ነው የተሰዋው። ስለዚህ ቋሚ የሆነ ስራም ወይ ቢፈጠርላት ወይም ደግሞ ድጋፍ ሲሰጥ በቀበሌ የሚመጡ ሰዎች ድጋፍ ሲያገኙ እሷም አብራ በዛ ውስጥ እንድትካተት የሚል መልእክት ነው ያለኝ። አመሰግናለሁ። ምስጋናዋ ለራሱ ለመግለጽ በጣም ተቸግራለች። አብሮ ልክ እንደኛ ህዝብን ለማገልገል ሲታገል የነበረ ከናንተ ከጎናቸው የነበረ ወንድማችን በመለየቱ የሱ ልጆች ችግር መግጠም የለበትም በሚል በጎ መንፈስ ይዛችሁ ልጅቱን ከዚህ በፊት በተገቢው ረድታችኋት ይቆያችሁ። አሁንም ደግሞ ወደ ኋላ እንዳትቀርብላችሁ መንታ ያዘች ህፃን እናት ወደ ኋላ ልጆቹ ችግር ውስጥ እንዳይወድቁ ብላችሁ በዚህ መልኩ
ከራሳችሁ ከምትበሉት ጉርስ ማለት ቀንሳችሁ ድጋፍ ማድረጋችሁ እውነት ለመናገር በፈጣሪ ከፍ ያለ ምስጋና ማቅረብ ፈልጋለሁ። ከዛ በመቀጠል ወደ 22 ልጆች ናቸው እንግዲህ ህፃናት ከትምህርት ገበታቸው እንዲገቡ እድል የፈጠራችሁላቸው ማለት ይሄ በጣም ቀላል ነገር አይደለም። ይሄም አሁንም ከራሳችሁ ደሞዝ 22 ህፃናት ወደ ትምህርት ገበታ መራን ሲባል በጣም ከፍ ያለ በዚህ ልክ ሌላው ሴክተር ላይ በዚህ ልክ ካደረገ አስቡት በወረዳችን ከ6 እና ከ700 ህፃናት በላይ መማር እንዲችሉ እድል ፈጠርንላቸው። ስለዚህ ለራስ በራስ ሚለው ነገር ላይ ለወገን ወቆም ስለሆነ ትልቅ ስራ ነው የተሰራው። ይሄንም አጠናክረን መቀጠል መቻል አለብን ሐሳቤን ያለኝ። ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ቢጣጣን ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት ባለበት ያም ቢተባበር የት ይደረስ ነበር። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ቢጥር የት ይደረስ ነበር። ሁሉም ቢተማመን በሙያው በእውቀቱ ስራ ባህል ቢሆን ለደህንነቱ ቢጥር ቢፎካከር በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና። የረዳው ጉድ የለም። አሁን በሚባለው ነገር በጣም አሪፍ ነገር ነው። አሁን ይህን ሁላ ህዝብ ለሰብስቦ ማልበስ ደንቢያ በሙሉ 5000 6000 ብር እየተረጠለ 2-3 ዓመት ወሬ እንሰማለን። እኛው ለዚህ ወደ ጉቢያ ነው ቀበሌያችን። አሁን ትናንትና ደግሞ እዛው ያሉት ሰዎች ጎሳጉሰው አቅም የደከማቸውን መንግስት ልረዳን እያለ ነው። መቼም መንግስት ሁልጊዜ ዝናብ ነው ጌታ ነው ብለን መጣን። ስንመጣ በጣም ትክክል ነገር እያየን ነው። እናንተ የምትሰጡ ሰዎችን ጌታ ይራዳችሁ። እንዲህ ነው ህዝብን እንዲህ አድርጎ ማሰብ ማየት በሙሉ አይን ማየት እንዲህ ያለ ጉዳይ መንግስት እንዴት አድርጎ ስንትን እናያለን። ወታደር አለ መንግስት ሰራተኛ ምናምን ያን ሁላ ችሎ ደግሞ ለግበሬው ደግሞ ለአቅመ ደካማው ተረፋችሁ። የተትረፈረፈ እድሜ ይስጥልን እናንተ። አሁን እኔ አንዲት አቅመ ደካማ ልጅ 42 ዓመቷ ነው። አሁን መንግስት የነፃ አውጥቶ ስትታመም እያንኳተትኩ ገዝቼ ወስዳታለሁ ሚል ነው። አቅፎና መንግስትኛ ለድሃ ያዝን እናትና አባትን ይህን መንግስት ያዝንልናል። ሰፊ ስራ እየሰራ ነው ያለ። በችግር ውስጥ ሆነን ወረዳው በርካታ የልማት ስራዎችን እየሰራ ነው ያለ። በዚህ ጎን ለጎን ደግሞ በእያንዳንዱ ቀበሌ ያለውን ህፃናት፣ አካል ጉዳተኛ፣ አረጋውያን፣ ሴቶችንም ጭምርት በተለያየ ድጋፍ ለማድረግ ሰፊ ስራዎችን እየሰራን የመጣንበት ሁኔታ ነው ያለ። እንደተባለው ቅድም ከዚህ በፊትም ለዕለት ጉርስ መብላት ያልቻሉ እናቶቻችን ወገኖቻችን ድጋፍ አድርገናል። ዛሬ ደግሞ እየበረዳቸው ያሉ ልጆቻችን አሉ፣ ወንድሞቻችን አሉ፣ እናቶች አሉ። እነሱን ደግሞ ባገኘነው ድጋፍ ከብርድ በተወሰነ መልኩ ከብርድ ለመከላከል ታስቦ ነው መኖር አለብን። መንግስት ደግሞ ትልቁ የትኩረት አቅጣጫ ያዘው በዚህ ክረምት የችግራቸው እያንዳንዱ ወገኖቻችን ምንተዛዘንበት ምንተጋገዝበት እንግዲህ እንደ ወረዳ በርካታ የአቅመ ደካማ ቤቶችን ሰርተናል። ዝናብ ላይ የሆኑ አንዳንዶቹ መስማት የተሳናቸው ግን ከሰው ተጠግተው ያሉ
በርካቶች እንዲህ አይነት የተጎዱ ሰዎችን ቤት ወደ 8 ቤቶች መሰርተናል። ገና ቀጣይም ሌሎቹን እየለየንም እያየን እንሰራለን። የመጣችሁ በኑሮ ደረጃ ያው እንግዲህ በተፈጥሮ በሰው ሰራሽም ከፍና ዝቅ ሊል ይችላል የሰው ልጅ። ምንም ይሁን ምንም ግን ሰው የሚባለው ያለውን ማካፈል ሲችል መረዳዳትና መደጋገፍ ሲችል ሰው ይባላል። የቀማኛው ዘራፊ ሌባው በተፈጥሮ ሰው ሊባል ይችላል። ግን የሰውነትን ሚዛን ያሟላ። አሁን እኛ እንደ ብልጽግና ፓርቲ እንደ መንግስት አመራሩ ጀምሮ ያለውንን ከገንዘብ ጀምሮ አልባሳት በቁሳቁስ አቅም በፈቀደ መልኩ ዝናብ የሚሄድባት እናት መኖር የለበትም፣ አባት መኖር የለበትም ብለን ቤት የመጠገን የማደስ የመገንባት ስራ ጀምረናል። በወረዳ ደረጃ ዳውንና መንግስትን እንዳንገናኝ እያደረገ ነው ማለት ነው። ይሄን በዚህ ልክ ይዛችሁ እናንተ ባላችሁ አቅም ለሰላም ዋጋ ከፍተኛ ርብርብ ማድረግ አለባችሁ። በምትችሉት በየቀበሌው ተወሽቆ ፋኖ ነኝ እያለ ህዝብ እያሰቃየ ያለ ሌባ ሚላችሁን ነገር አትስሙ። ውሸት ነው። ለራሱ ሆድ መሙያ ነው። ከቤታችን የበቀሉ ወሮ በላዎች አሉ። የአመራር ባለሙያው በየቀበሌው ፈልፍሎ ቤት ለሌለው ቤት ለመስራት፣ ልብስ ለሌለው ለማልበስ፣ የተቸገረን ለማብላት ቆርጠን የተነሳነበት አመት ነው። በዚህ አመት ደረጃችን ያስተካከል። እነሱ እናንተ ሰላም ስትሆኑ በደህና እንኖራለን። ነገር አለሙን ጌታ ያደርጋል። ከዚህ ነው ተባበራችንን በጣም እናመሰግን አመሰግናለሁ። ቀደም እንደዚህ ቀን ሰራ ነበር። ያው መቼም ጊዜም ያው መልእክት ቆይቻለሁ። አሁን መቼም ወሬ ያዛው ከዚህ ሆነ ያለውና በጣም ደስ ብሎን ለልጆቻችን እነሱን ያቆየልን ይህን አድራጎት ስላደረጋችሁልኝ እጅግ አድርጌ አመሰግናለሁ። ስለዚህ ይህን አስተያየት ስለሰጣችሁ በዚህም እውነት ከመጀመሪያው ከነበረ ኖሬ ነው ወደዚህ ዝቅ እየቀረሁትና ብዙ አድራጎትም አድርጌያለሁ። እንደሰጣችሁ እግዚአብሔር ይስጥልኝ፣ አመሰግናለሁ። ወገኖቻችን ደግሞ እኛም ያቅማችን በሚል ድጋፍ አዘጋጅተው ይሄ የአመራር ይሄ ባለሙያ ባለበት የባለድርሻ አካል ባለበት ድጋፋቸውን ሞዴል የሚሆን ነገር አዘጋጅተው እሱን እንድንጎበኝላቸው ዛሬም ስለጋበዙ በጣም ብዙ ነገሮች አሉ። እያንዳንዶቹ ኢንዱስትሪዎች የምናየው በጣም ከምናስበው በላይ ቤትም የሌላቸው ሀብት ንብረት የሌላቸው ሰዎች ናቸውና እነሱ ለእናንተ ለማስተዋወቅ ነው ወደዚህ ቦታ ያመጣናቸው እንጂ እውነት ልንደግፋቸው አይደለም። ወጥን ማሳየት ብቻ ሳይሆን ለሌላው መድረስ እንደሚቻል ያሳዩበት ሁኔታ ነው ያለው። እንግዲህ ይሄ ለአቅመ ደካሞች በአካባቢያችን ያሉ አቅመ ደካሞች የተለያዩ አልባሳት ማድረስ መቻል አለብን። እኛ ብቻ መጠቀም ሳይሆን ያገኘናትን ተካፍለ መብላት አለብን ብለው በዚህ ደረጃ ማሰባቸው በራሱ እንደው አንዴ ክብር ብሰጧቸው። ድርጅትም ልዩ ልዩ ድጋፍ እያደረገ ነው ያለው። ግን አብዛኞቹ መጀመሪያውም ሲገቡ የአዋጭነት ስሌት ሳያሰሩ ይገቡና ተብሎ የመበተን የመክሰር ሁኔታ ያጋጥማቸዋል ማለት ነው። ስለዚህ ከነዚህ እንቁላል ዶሮ እርባታ ጋር በተያያዘ የተደራጁ ሽርክና ማህበር ጋር በተያያዘ ሌላው ወጣት ተሞክሮ መውሰድ መቻል አለበት ማለት ነው። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር
የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ እውነተኛ ስሜት ሰው በሰው ባይገባ ባያጋጨው ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ሙሉ ሽሙ እባላለሁ የሴቶችና ህጻናት ጽህፈት ቤት ቡድን መሪ ነኝ። ይሄ ደም መለገስና ለእናቶች መድረስ ትልቅ ዓላማ ስለሆነ ካሁን በፊት ያው የሚከብድ ስለሚመስለኝ ተሳትፌ አላውቅም ሰጥቼ አላውቅም። አሁን ግን ለምን ማልሞክረው ብዬ ለእናቶች መድረስ ትልቅ ነገር ስለሆነ ማልሞክረው ብዬ መጣሁ። አሁንም ቢሆን ሌሎች እህቶች አሉ ምንም ነገር እንደማይከብድና ለተጎዱ ህፃናት እናቶች መድረስ እንዳለባቸውና መጠው መስጠት እንዳለባቸው ምንም የሚከብድ ነገር የለውም። ትምህርቱን ላሉ ሙያተኞች ግንዛቤውን ሰጥና እነሱ መጠው እንዲሰጡ አደርጋለሁ። ኢንስፔክተር ጥላሁን እባላለሁ። የምስራቅ ደንቢያ ወረዳ ፖሊስ ጽህፈት ቤት ኃላፊ ነኝ። ዞሮ ዞሮ ደም ምለግሰው በራሴ ፍላጎት ነው። የምለግስበት ዋናው ትልቁ ምክንያት የመጀመሪያው እኔ ወታደር ነኝ። ወታደር ሲሆን ደግሞ ደሙ የሚጠቅመኝ መጀመሪያ ለኔ ነው። በሆነ አጋጣሚ ቆስዬ ሊሆን ይችላል የሆነ ችግር ገጥሞኝ ደሙ የሚያስፈልገኝ እንደኔ ወታደር ለሆኑ ለኔና ለኔ ጓዶች ነው። ከዛ ቀጥሎ ለወገን ደግሞ ለወላድ ለሆኑ እናቶች በተለያየ ምክንያት ደም ላስፈለጋቸው ሰዎች ደሙ ምክንያቱም ለኔ ሂደ የሚያገለግለኝ ለተወሰነ ጊዜ ሊሆን ይችላል። ከዛ በኋላ ሰውነት የሚያስወግደው ስለሆነ ለኔ ማይጠቅመኝ ስለሆነ ሌላ ወገን ግን ወገን ደራሽ ነው ለወገን በሚለው በጎ አድራጎት ለሌላ ወገን ሂዶ እንዲጠቅም ስለምፈልግ ነው። ለኔ በተደጋጋሚ ደም መስጠት ይሄ ለአራተኛ ጊዜ ነው ደም ሰጠው በተለያየ ቦታ እና ለዚህ ነው በዚህ ምክንያት ነው እኔ ደም መስጠት የፈለኩትና እየሰጠሁት ያለሁት። ሲስተር ጦይ ማህመድ እባላለሁ። የምስራቅ ደንቢያ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ። ያው ዛሬ እንግዲህ በወረዳችን የደም ልገሳ ፕሮግራም እየተካሄደ ይገኛል። በዚህ የደም ልገሳ ፕሮግራም ያው ከትልልቅ አመራሮች ጀምሮ የጤና ባለሙያው ሁሉም የማህበረሰብ ክፍል እየተሳተፈ ይገኛል። ይህም የደም ልገሳ ለሁለተኛ ጊዜ ነው እያካሄድን የምንገኘው። ያው እንግዲህ ደም መለገስ ለሚለግሰው ሰው አያጎልም። ደም መለገስ አያጎልም። ያው ምን ያገኘው ጥቅም በመስጠታችን ግን የእናቶችን የህፃናትን ህይወት እንታደጋለን። ባጭሩ ደም መለገስ ህይወትን ማጋራት ነው። ደም መለገስ አያጎልም በሚል መርህ ያው በወረዳችን አሁን የደም ልገሳው እየተካሄደ ይገኛል። አበበ ንጉሴ ይባላለሁ። የምስራቅ ደንቢያ ወረዳ ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ ነኝ። አጠቃላይ የደም ልገሳ ፕሮግራሙ በወረዳችን ለሁለተኛ ዙር በንቅናቄ እየተፈጠረ ይገኛል። በባለፈው ዙር አመራራችን የመንግስት ሰራተኛችን እንዲሁም በስልጠና የተገኘው ማህበረሰብን ለማሳተፍ ጥረት ተደርጓል። አሁንም ለሁለተኛ ዙሩ አመራራችን በዛ በወቅቱ ያልተሳተፈው የመንግስት ሰራተኛችን ድጋፍ እንዲያደርግ ማለት ነው። ከምንም በላይ ከበጎ ተግባሩ አንዱ ትልቁ ተግባርና ከስጦታዎች ሁሉ ትልቁ ስጦታ ደም መለገስ ነው። ደም በለመለገስ የእናቶችን ህይወት ማትረፍ፣ ችግር ላይ ያሉ ሰዎችን ማትረፍ ስለሆነ ትልቅ ትርጉም ያለውና ትልቅ ድጋፍ ያለው ነውና በዚህ አግባብ እየተሳተፉ ያሉ ወንድሞቻችን፣ አመራሮችን፣ ባለሙያዎችና ህዝቡ እጅግ ማመስገን እፈልጋለሁ። ያም ቢተባበር ድህነት አልነበር፣ ያም ቢተባበር የት ይደረስ ነበር።